ቀጥሬዋለሁ። ዛሬ ቲክቶክ ቪዲዮ እንሰራለን ምናምን ነገር ስላልኩት እየመጣ ነው። አማን ምንድን ነው? ቀስቴ ቪዲዮ እንስራ አላልኩም? ስንት ሰዓት መጥተሽ ነው? ጠዋት 11 ሰዓት። እና ለምን ያልደወልሽልኝ? ያው እነሱ እንደውላለን ሰርፕራይዝ እናድርጋቸው። ትናንትና ውጪ እኮ ሰርፕራይዝ አለ ሲል ነበር። ምንም ማድረግ አይቻልም። ኧረ ግን አትረው ምንድን ነው? ኧረ እንግዲህ አቤት ያልተቀበልኳትን ባልሽልሽ መጣ ነበር። ወገንዳትና ዝበታት ምን ይባላል? ሻውን ምንድን ነው የምንለው? ተረጋጋ በቃ። አታነምን እግዚአብሔር። ሌሎቹስ ገና እነሱ ጋር ልንሄድ ነው። አብረን እንሄዳለን። ማንም ስም የለም። ዳጊ ወሰለስ ቦቼና እኔ ሄዳና ቡሻ ምናምን ጭራሽ አሁን ወደ እነሱ ጋር ልንሄድ እኮ ነው። በዛው መጀመሪያ አንተ ገደብኩ ትለዛ እናቴ ትምት አትረቡም። ለማንኛውም ግን ይመጣች እንኳን እግዚአብሔርና ያሳይ የመጀመሪያ ሰው ቀስቴ ደንግጣለች። ያሳፍራል። ምንም ያሳፍር ጉዳይ የለውም። ግን መናገር ነበረባቸው። እግዚአብሔር ቢያንስ አባይዜ መቀበል ነበረብኝ። አስፈላጊ አይደለም። ስለዚህ ሁላችሁም ሰብስክራይብ እያደረጋችሁ የሌሎቹንም ሪያክሽን ሄደን እናያለን። በጣም የሚደነግጠው አቡሻ ነው። ሪያክሽን እናያለን። ተረስቻለሁ፣ ረሱኝ። ምንም ማድረግ አይቻልም። ሰብስክራይብ እያደረጋችሁ ግብሬን ቲዩብ ስንቀበላት ያለውን ደግሞ የቦቼ ቲዩብ ላይ ማግኘት ትችላላችሁ። ትመቹኛላችሁ። ግብዜ በሞተር ሄዳል። ያመታይተር ምን አባት የት አባቱ ይኸው እዚህ ጋር ሌላ ካሜራማን ሳይ ገምዜም በሞተር ይላል። ገምዜ ሳይ በሞተር እንዴት ነበር ግምዜ? አንድ ባለ ሞተር ጀነጀነት ወደኋላ ቀረ። ጌታን ወደኋላ ቀረ። ይሁን እስኪ ብቻውና ቡሻ ጋር እየወጣ ነው። እና ቡሻ ሪያክሽን ደግሞ ስምንተኛ ፎቅ ወደ 18ኛ ፎቅ 18ኛ ወደ 13ኛ ፎቅ እዛ ግን ሊፍት አለ። የት? ኧረ እዛ እኮ አንደኛ ፎቅ ላይ ነው። አንደኛ ፎቅ ላይ ነው። እዚህኛው ነው ሁለታ አይደለ? 13ኛ ፎቅ አንድ 14 ግብዚ አቡሽ ምደነግጥ ነች። ስለዚህ ያንኮኮላ ዚህ ትደበቂያለሽ።
ኧረ እንግባ። ዩቱብ እየቀረጽ ነው። እሺ ማለት ማርያም ግባ። የምሬን ነው። ነይ ማርያም ግብት የለች ምረፍ ወደዚህ ማርያም የምራችሁ ኧረ አይደለም። ይሄ አይነች ለምንድን ነው የነገረኝ? ዛሬ ና ቶሎ ና ማርያምን ና እግዚአብሔር ምን አለበት ብላ ከወርለ ተወለቀ እስቲ እኔ ሰርፕራይዝ አደረኩት እኔ አይደለች አይ እሱ ደግሞ በተኛበት ነው ሰርፕራይዝ የሚደረገው። አስራ አንድ ሰዓት እንደ ተቀበለ ኦብቪስሊ አስደነገጣ አቡሻ ነው ከሁሉም በላይ የሚደነግጠው አለች። አቡሻ ነገርክ ጥሎን አልመጣም እንደዚህ እያለ አይደለችም እያለ ላይብሬሪ ላይ 11 ሰዓት ኤቭሪቲንግ ያለሁበት እኔ እኮ አቡሻን ከሪያ ያሰጣ ነው ለናለው ሊገራቸው ነይ ታክተብለሽ እኔና አንቺ ገና ብዙ ስራም አለን። አንተ የነበረው እባክህ ይሄ ቦቼ ዳጊያ